ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የዕለተ ሐሙስ ሰኔ 25 ቀን 2018 ዓ.ም የሰዓቱን ዜናዎች ይዘን ቀርበናል። አበይት ዜናዎችን እናስቀድማለን። በአጀንዳ ማሰባሰብ ወቅት ግጭት ቀስቃሽ ሀሳቦች በአጀንዳነት እንዲቀርቡ ጥያቄ ሲቀርብ እንደነበር ተገለጸ። የሲቪል ማህበረሰብ ድርጅቶች እነዚህን ጥያቄዎች እንደ ግብዓት በመያዝ አሰባሳቢ በሆኑ ጉዳዮች ላይ ሊሰሩ እንደሚገባ ተገልጿል። የዕለቱ ዜናችን ቀዳሚ ጉዳይ አድርገነዋል። በሰሜን ወሎ ዞን ሀብሮ ወረዳ በተቀሰቀሰ የእሳት አደጋ ከ50 በላይ ቤቶችና አንድ መስጂድ መውደሙ ተገለጸ። በአማራ ክልል ሰሜን ወሎ ዞን ሀብሮ ወረዳ አስተዳደር 023 ቀጅማ ቀበሌ ቀሰማ ተብላ በምትጠራ ጎጥ በድንገት በተቀሰቀሰ የእሳት አደጋ ከ53 በላይ ቤቶችና አንድ መስጂድ መውደሙ ተገልጿል። ተጨማሪ ያለን ህወሓት ገዢው መንግስት ተጽዕኖ እንዲደረግበት ለዓለም አቀፉ ማህበረሰብ ብናሳውቅ ምላሽ አልተገኘም አለ። የህወሓት የጽህፈት ቤት ኃላፊ ፈትለወርቅ ገብረ እግዚአብሔር በሰጡት ጋዜጣዊ መግለጫ በበርካታ ጉዳዮች ላይ የፓርቲያቸውን አቋም ያንጸባረቁ ሲሆን የፌዴራሉ መንግስት ደጋግመው ከሰውታል። ዝርዝሩን እናደርሳችኋለን። በሲዳማ ክልል በእንሳ ዳዬ ከተማ ከአምልኮ ስፍራ በር ላይ ግንቦት 9 ቀን 2018 ዓ.ም የተጠለፈችው ታዳጊ ከ44 ቀናት በኋላ መገኘቷን ወላጅ አባቷ ገለጹ። ታዳጊዋ በመገኘቷ ቤተሰቦቿ እጅግ ከፍተኛ ደስታ የተሰማቸው ሲሆን አጠቃላይ የጤና ሁኔታዋ እንዲረጋገጥና ተጨማሪ የሕክምና እንዲሁም የስነ ልቦና ምርመራ እንዲደረግላት ወደ ሐዋሳ ዋን ስቶፕ ሴንተር እና የሴቶችና ህጻናት ማቆያ ማዕከል መወሰዷን አባቷ ገልጸዋል። በዝርዝር እናደርሳችኋል። ዜናዎቻችን በዝርዝር እናቀርባለን። በቅድሚያም በአጀንዳ ማሰባሰብ ወቅት ግጭት ቀስቃሽ ሀሳቦች በአጀንዳነት እንዲቀርቡ ጥያቄ ሲቀርብ እንደነበር ተገለጸ። የሲቪል ማህበረሰብ ድርጅቶች እነዚህን ጥያቄዎች እንደ ግብዓት በመያዝ አሰባሳቢ በሆኑ ጉዳዮች ላይ ሊሰሩት እንደሚገባ ተገልጿል። የኢትዮጵያ የሲቪል ማህበረሰብ ድርጅቶች ምክር ቤት በአገራዊ ምክክሩ የተነሱ የሀሳብ ልዩነቶችን በንግግር መፍታት ላይ ያተኮረ ውይይት አካሂዷል። ምክር ቤቱ ባለፉት 4 ዓመታት በአገራዊ ምክክር የአጀንዳ ማሰባሰብ ሂደት አብሮ ሲሰራ በርካታ ሀሳቦችን በገለልተኝነት ማንሳቱንም አስታውቋል። የምክር ቤቱ አመራር አቶ መላኩ ስብሃት ምክር ቤቱ በአጀንዳ አሰባሳቢ ሂደቱ መረጃዎችን ከማደራጀት በተጨማሪ በማማከር በመታዘብ ሰፊ ስራ መስራቱን ተናግረዋል። በአገሪቱ አንዳንድ አካባቢዎች ባሉ ግጭቶች ምክንያትም ሰለባ ይሆናሉ ተብሎ የሚታሰቡ የህብረተሰብ ክፍሎችን በመለየት ከ5000 በላይ ማህበራትን በማሳተፍ መሰራቱንም አብራርተዋል። ምክር ቤቱ ተሳታፊዎች የሚያነሷቸው ሀሳቦች ከፋፋይ አሉታዊ ስሜት የሚፈጥር እንዲሁም ለግጭት የሚዳርጉ እንዳይሆኑ ቀደም ብሎ መስራቱንም አስታውቋል። በምክክሩ ከ5000 በላይ የሚሆኑ የሴቶች የአካል ጉዳተኞችና የወጣቶች ተወካዮች እንዲሁም የተለያዩ የሲቪል ማህበረሰብ ድርጅቶች አስተዋጽኦ ማድረጋቸውን ገልጸዋል። በአጀንዳ ማሰባሰብ ወቅትም በተወሰኑ ክልሎችና በተፈናቃይ መጠለያ ጣቢያዎች ባሉ ተወያዩ በኩል ግጭት ቀስቃሽ ሀሳቦች ገጥመውናል ያሉት በአገራዊ ምክክር ኮሚሽን ከፍተኛ ባለሙያ አቶ ፍሬሰናይ ገበየው የሲቪል ማህበራት የጋራ መግባባት ላይ በሚያደርሱ ጉዳዮች ላይ ትኩረት አድርገው መስራት እንደሚገባቸው ተናግረዋል። ምክር ቤቱ በማማከር ረገድና በውይይት ላይም በመሳተፍ እገዛ ማድረጉንም አመላክተዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን አገር አቀፍ የምክክር ጉባኤውን ከሐምሌ 8 ቀን ጀምሮ እንደሚያካሂድ መግለጹ ይታወሳል። በሰሜን ወሎ ዞን ሀብሮ ወረዳ በተቀሰቀሰ የእሳት አደጋ ከ50 በላይ ቤቶችና አንድ መስጂድ መውደሙ ተገለጸ። በአማራ ክልል ሰሜን ወሎ ዞን ሀብሮ ወረዳ አስተዳደር 023 ቀጅማ ቀበሌ ቀሰማ ተብላ በምትጠራ ጎጥ በድንገት በተቀሰቀሰ የእሳት አደጋ ከ53 በላይ ቤቶችና በአንድ መስጂድ ወድሟል ተብሏል። የሀብሮ ወረዳ ኮሚኒኬሽን ባወጣው መግለጫ እስካሁን በተገኘ መረጃ መሰረት ከ54 በላይ አባውራና እማውራ በአጠቃላይ ደግሞ ከ163 በላይ የቤተሰብ አባላት የጉዳቱ ሰለባ ሆነዋል ሲል ገልጿል። ኮሚኒኬሽኑ አክሎም አደጋው የተከሰተው 2 ህጻናት ከአገዳ ክምር አጠገብ እሳት በማያያዝ ሲጫወቱ በተፈጠረ እሳት ነው ተብሏል። የወረዳው አስተዳደር ምክር ቤት በማህበረሰቡ ላይ የደረሰውን የእሳት አደጋ ተመልክቶ ለዜጎቹ መደረግ ያለበትን ድጋፍ መለየት የሚያስችል አቅጣጫ እንዲያስቀምጡም የሀብሮ ወረዳ ምክትል አስተዳዳሪና ውሃና ኢነርጂ ጽህፈት ቤት ኃላፊ አቶ ተስፋዬ ደምሌና የወረዳው ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የፖለቲካና የህዝብ ግንኙነት ኃላፊ አቶ ብርሃኔ ጌትነት ወደ ስፍራው ልኳል ተብሏል። መግለጫው ሁለቱ ኃላፊዎች አደጋው ወደደረሰበት ቦታ አቅንተው ጉዳቱን ተዘዋውረው ካዩ በኋላ ተጎጂዎች በአካል አግኝተው በደረሰው ከፍተኛ ጉዳት እጅግ ማዘናቸውን ገልጸዋል ሲልም አክሏል። በተጨማሪም ተጎጂዎችን ከዕለት ድጋፍ ጀምሮ በዘላቂነት ለማቋቋም እንዲቻል የጉዳቱን መጠን በትክክል ሊያጠና የሚችል የቴክኒክ ቡድን ተዋቅሮ ወደ ስፍራ እንዲሄድ መደረጉ ተጠቅሷል። የወረዳው ምክትል አስተዳዳሪ አቶ ተስፋዬ የተቋቋመው
የቴክኒክ ቡድን የጀመረውን ስራ አጠናቆ ሲጨርስ ተጨማሪ መረጃዎች ይፋ እንደሚደረጉ ገልጸዋል። በዜጎች ላይ የደረሰው ጉዳት ለመታደግ በመንግስት በኩል ስራዎች እየተሰሩ ይገኛሉ ያሉት ኃላፊው በጎ አሳቢ ግለሰቦች፣ በጎ አድራጊ ማህበራት፣ ወጣቶች፣ የወረዳው ህዝብ፣ በውጭ የሚኖሩ ኢትዮጵያንና ትውልደ ኢትዮጵያን እንዲሁም ግብረሰናይ ድርጅቶች ድጋፍ እንዲያደርጉም ጥሪ አስተላልፈዋል። ህወሓት ገዢው መንግስት ተጽዕኖ እንዲደረግበት ለዓለም አቀፉ ማህበረሰብ ብናሳውቅም ምላሽ አልተገኘም አለ። ህዝባዊ ወያኔ ሓርነት ትግራይ ህወሓት በመላ ኢትዮጵያ የሰላም ጠንክ የሆነውና በስልጣን ላይ ያለው ኃይል ኢትዮጵያን ከመበታተን እንዲታደጋትና ተጽዕኖ እንዲደረግበት ለዓለም አቀፉ ማህበረሰብ ስናሳውቅ ብንቆይም ምላሽ አለመገኘቱን አስታውቋል። የህወሓት የጽህፈት ቤት ኃላፊ ፈትለወርቅ ገብረ እግዚአብሔር በሰጡት ጋዜጣዊ መግለጫ በርካታ ጉዳዮች ላይ የፓርቲያቸውን አቋም ያንጸባረቁ ሲሆን የፌዴራል መንግስቱ ደግሞ ደጋግመው ከሰውታል። ለ3 ዓመታት ከ8 ወራት በላይ የዘለቀ ግጭት ማቆም የፕሪቶሪያውን ስምምነት ተፈርሞ ጊዜያዊ አስተዳደር ተመስርቶ የነበረ ቢሆንም በትግራይ ህዝብ ላይ የሚፈጸመው የዘር ማጥፋት በረቀቀ መንገድ መቀጠሉን አመላክተዋል። የጽህፈት ቤት ኃላፊዋ በመግለጫውም ተኩሱ ለተወሰነ ጊዜ ቢቆምም የኢትዮጵያ መንግስት በትግራይ ላይ የድሮን ጥቃት በመፈጸም ስምምነቱን ሲጥስ ቆይቷል ሲሉ ወንጅለዋል። በአሁኑ ወቅት ደግሞ የኢትዮጵያ መንግስት ከምዕራብ ትግራይ እስከ ምስራቅ ትግራይ ያለውን ሰራዊቱን በሙሉ በማሰባሰብ ለጦርነት እያዘጋጀ ነው ሲሉ መናገራቸውን የክልሉ መገናኛ ብዙሃን ዘግበዋል። ብሔራዊ ክህደት ፈጽሟል የሚሉት በዋናነት በስምረት ፓርቲ ውስጥ የሚገኙትን የቀድሞውን የፓርቲው አመራሮችን በተመለከተ ሲናገሩ ደግሞ በትግራይ ላይ ጦርነት እንዲቀሰቀስ በትግራይ ህዝብ ትግል እንዲዳከምና እንዲናቅ ትልቅ ሚና እየተጫወቱ መሆናቸውን አስረድተዋል። ፈትለወርቅ ሲቀጥሉም በጀትን፣ ነዳጅና ሌሎች መሰረታዊ ሸቀጦችን በመከልከል በትግራይ ላይ ጦርነት ለመክፈት የሚዘጋጀው ኃይል ትተው አሜሪካና አውሮፓ ህብረት በህወሓት ላይ ያወጡት መግለጫ በዳዩ ያለ በተበዳዩ አካል ላይ ተጽዕኖ ለመፍጠር ያለመና ትክክል ያልሆነ ነው በማለትም በብርቱ ተቃውመውታል። የትግራይ ህዝብና የህወሓት ድርጅት ጥያቄ ህዝባችን ራሱን በራሱ እንዲያስተዳድር የራሱን እድል በራሱ እንዲወስን ነው የሚሉት የስራ አስፈጻሚ አባሏ ይህን ጥያቄ በመጠየቁ መቀጣት የለበትም፣ አሁንም በትግራይ ህዝብ መሰረታዊ ጥቅሞች ላይ አንደራደርም ሲሉም አስረግጠው ተናግረዋል። ላለፉት 1 ወር በተደረገ ዘመቻ ዓለም አቀፍ ተቋማት ህወሓት የግዳጅ ወታደራዊ ምልመላ እያካሄደ መሆኑን የሚገልጹ ሪፖርቶችን ሲያወጡ እንደከረሙ ይታወሳል። ፈትለወርቅ ይህንን በተመለከተ በሰጡት ምላሽም ሆን ተብሎ በትግራይ እየተካሄደ ያለውን ትግል ሌላ የፍርሃትና የሽብር ድባብ ለመፍጠር የታለመ መሆኑን በመጥቀስ የትግራይ ህዝብ ህልውናውን እንዲቀጥል ሁሉም ሊታገል ይገባል ሲሉ ጥሪ አቅርበዋል። በከባድ ችግር ውስጥ የሚገኙ ተፈናቃዮች በማንኛውም መንገድ በአጭር ጊዜ ውስጥ መፍትሄ ማግኘት እንዳለባቸው የገለጹት አንጋፋ የህወሓት ከፍተኛ አመራር ፈትለወርቅ የትግራይ ህዝብ ህልውናውን ለማረጋገጥ በትግራይም ሆነ ከትግራይ ውጭ ላለው ተወላጅ ያለው አማራጭ ታግሎ ማሸነፍ በመሆኑ አንድነቱን አጠናክሮ እንዲታገል ሲሉ መልእክታቸውን አስተላልፈዋል። በሲዳማ ክልል በንሳ ዳዬ ከተማ ከአምልኮ ስፍራ በር ላይ ግንቦት 9 ቀን 2018 ዓ.ም የተጠለፈችው ታዳጊ ከ44 ቀናት በኋላ መገኘቷን ወላጅ አባቷ ገለጹ። ታዳጊዋ በመገኘቷ ቤተሰቦቿ እጅግ ከፍተኛ ደስታ የተሰማቸው ሲሆን አጠቃላይ የጤና ሁኔታዋ እንዲረጋገጥና ተጨማሪ ሕክምና እንዲሁም የስነ ልቦና ምርመራ እንዲደረግላት ወደ ሐዋሳ ዋን ስቶፕ ሴንተር እና የሴቶችና ህጻናት ማቆያ ማዕከል መወሰዷንም አባቷ ገልጸዋል። አቶ በላቸው ልጃቸው አጠቃላይ የምርመራ ውጤት ሙሉ በሙሉ ይፋ እስኪሆንና ድርጊቱን ፈጻሚ የተባሉ ተጠርጣሪዎች ተይዘው ለሕግ እስኪቀርቡ ድረስ መላው የኢትዮጵያ ህዝብ አሁንም እንደ ትላንቱ ከጎናቸው እንዲቆሙና ድጋፍ እንዳይለያቸውን በአክብሮት ጠይቀዋል። የምስራቃዊ ሲዳማ ዞን ፖሊስ አዛዥ ዋና ኢንስፔክተር ለማ ላንሳ ፖሊስ ባደረገው ተከታታይ ክትትል ምክንያት ተጠርጣሪው መሸሸጊያ ቦታዎችን በተደጋጋሚ ሲቀያይር ቆይቶ በመጨረሻም መውጫ ሲያጣ ታዳጊዋን ጥሏት ለመሸሽ መገደዱን ገልጿል። አያይዘውን ፖሊስ በፍለጋ ሂደቱ ታዳጊዋን በፍጥነት ለማግኘትና ከተግባሩ ጀርባ ያሉ የቤተሰብ አባላትን በወንጀል ድርጊቱ ላይ ተባባሪ መሆን አለመሆናቸውን በጥልቀት ለማጣራት ተጠርጣሪ ቤተሰቦችን በቁጥጥር ስር አውሎ አቆይቶ እንደነበር አስረድቷል። ሆኖም ታዳጊዋ ከተገኘች በኋላ ለፖሊስ በሰጠችው የመጀመሪያ ደረጃ ቃል ድርጊቱን የፈጸመው ልጅ ብቻው እንደነበርና ከተባባሪ እህቱ ጋር በመሆን በባጃጅ አታለው እንደወሰዷት በዝርዝር መናገሯን ተከትሎ ፖሊስ የተጠርጣሪውን ቤተሰቦች ከእስር መፍታቱን ይፋ አድርጓል። በአሁኑ ወቅት ዋና ተጠርጣሪ በአጭር ጊዜ ውስጥ በቁጥጥር ስር ለመዋል ፖሊስ ከፍተኛና ጥብቅ ክትትል እያደረገ መሆኑን ያረጋገጡት ዋና ኢንስፔክተር ለማ ታዳጊዋም አስፈላጊውን ተጨማሪ የምርመራና የክትትል ድጋፍ እንድታገኝ ወደ ሐዋሳ ዋን ስቶፕ ማዕከል መላኳን በድጋሚ አስገንዝበዋል። አድማጮቻችን፣ የሰዓቱ ዜናዎቻችን ተጠናቀዋል። ስለተከታተላችሁ እናመሰግናለን። ሰላም።
ነው።